السلام عليكم ورحمة الله وبركاته ودنا يتودداتكم ትውልደ ኢትዮጵያውያን ብሔረሰቦች ያገሬ ልጆች እንደምን አላችሁ ሰላም ናችሁ ወይ ከኔ ጋር አልহামዱሊላህ ወለከል ሐምድ ወለከል ሽኩር ለክርስቲያን ወገኖቼ ሰላም ጤና ይስጥልኝ እንደምን አላችሁ ክቡራትና ክቡራን ከላይ ሰላም አለይኩም ላላችሁ ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱሁ ውድና የተወደዳችሁ ትውልደ ኢትዮጵያውያን ብሔረሰቦች ያገሬ ልጆች እንደምን አላችሁ ሰላም ናችሁ ወይ ከኔ ጋር አልহামዱሊላህ ወለከል ሐምድ ወለከል ሽኩር ወይኔ ያ ረቢ አላህ ጃው ቂሊንጦ ይበሰብሳል ያላችሁ ሰዎች እንዴት ናችሁ ቃሊቲ ነው ቂሊንጦ ይበሰብሳል ቂሊንጦ ነው ማረሚያ ቤት ሄደሽ ጠይቅ ያላችሁ ሰዎች ደህና ናችሁ መጀመሪያ ልብስ ላስተካክል አይደል እንዴ ዛሬ የደስታ ቀን ነው አይደል ውድ ብሔረሰቦች የኦሮሞ ልጆች ጁሃርን በፍቅርም ሆነ በምንም የምትወዱ ልጆች እንኳን ደስ አላችሁ والله ጀው ይፈታል ስላችሁ በምክንያት ነበር ገባችሁ አይደል ግን ስንት ወር ስንት አመት ስንት ጊዜ እናውራ እስኪ ቆዩ ዛሬማ የደስታ የገዳ ልብስ እኔ በነገራችን ላይ ማለት ነው እስኪ ኦሮሞ ልጆች እንዴ ነው ግን በነገራችን ላይ ይቅርታ አበላሽው ልብሱ ራሱ ማለት ግን እንዴት እንደሆነ ስለማላቀበት ቆይስ አስተካክዬ ስላልገባሁ ነው ይቅርታ እስኪ ቆዩ እንደዚህ ላርገው መሰለኝ እንዲታይ ማለት ነው አይደል ከማውራቴ በፊት ያው አጠገባችሁ መቼም ደስ ስላለኝ ማለት ነው አይ ይሁን በቃ ዋና ያባገዳ ልጅ መሆን ነው መቼም ማለት ነው ሻንከሮች ምን ነበር ያላችሁ ወለኔ ነሽ ነበር ጉራጌ ነሽ ነው አይደል ያላችሁ ኦሮሞነት በፍቅር የምወዳው ብሄር ሲሆን ወለኔነት ደግሞ ስጋይም አጥንቴም ደሜም ነው ይገባችኋል አይደል ወለኔነቴ ለማንም አሳልፌ የምሸጥ ጀንተል አይደለሁም እዚህ ጋር ምንድነው ወለኔነቴ በፍቅር ወደዋለሁ ወለኔነቴ እንደሳት ያቃጠለኝ ወጥቼ የምጮህ አንድ ቁጥር አቤት በየሞጣ ልጅ ቢኖር ከታጋዮች የወለኔ ታጋይ ነኝ ገባችሁ አይደለ ኦሮሞነት ደግሞ በፍቅር የሚወደው ነው I love you so much I love you ኦሮሞ እያንዳንዳችሁ ተደበቁ እዚህ ጋር በቃ አንቺ ጉራጌ ነሽ ሲጀመር ከጉራጌ ልጆች እኔና እናንተ ጦርነት ነው የሚጠብቀን ብያችኋለሁ እስከመቼ የወለኔ የማንነት ጥያቄ እስከሚመለስ ድረስ ገባችሁ አይደለ መጀመሪያ ከኔ ጋር ለመፎካከር ከኔ ጋር የሆነ ያልሆነ ነገር ኮሜንት ላይ ለማስቀመጥ እጥር ምጥር ጸዳ ፈካ ማለት አለባችሁ ተግባባን ስለዚህ እኔ የትኛውን ብሄር በፍቅር ወዳለሁ የትኛውን ብሄር ወዳችኋለሁ ግን ወለኔነቴ ደሜ ቢቆረጥ ግን ወለኔ ብሎ ይወጣል ምክንያቱም የተፈጠርኩበት ትብት የተቀበረበት ስለሆነ ኦሮሞነት በፍቅር የምወደው ብሄር ነው ይዋህ ናቸው የኡነቴ ነው ማለት ወይም ደግሞ ዛሬ ጆሃር ስለተፈታ ልትሉን ትችላላችሁ ዛሬ ጆሃር ስለተፈታ ሳይሆን ጆሃር ሲታሰርም ስለ ጆሃር ጮህ ያለው እኔ አልቅሽ ያለው የኡነቴ ነው ማለት ስለዚህ ጆሃር ስለተፈታ ጆሃርን እኮ የወደድኩት በምን እንደሆነ ግን እናንተ አታውቁ ለነጻነት የታገለ ጀግና ስለሆነ ነው የኡነቴ ነው ማለት ኢትዮጵያ እንደ ጆሃር አይነቶቹ ግን ለማጥፋት ትሞክራለች ግን ከላይ ሰማይና ምድር የዘረጋው አላህ ከሱ ጋር ነው እሱ ነው እንዲወጣ ሲያስሩት ራሱ ማለት ነው እኔ ገረሙኝ ፖሊሶች ናቸው ሲያስሩት እንደዛ ርብርብ እንዳላረጉ ሲፈታም ራሱ ዞር በል ያን ሁሉ የሄደ ህዝብ እኮ አባቴ ለመቀበል ነበር እናቴ ሰውየው ጀግና ነው ስላችሁ በምክንያት ነው
የሀያቴ በፎቶ እንኳን ልሳምክ እዛ አካል እጄ ባልስምህ እንኳን ማለት ነው በአካል እጄ እኔ በአካል ባገኘው ግን እግሩ ነበር ምስም የእውነቴ ነው ብላችሁ ጀግና ስለሆነ ማለት ጀግና ሰው ያስደስተኛል ስለዚህ ጆሃር ሲፈታ ደስ ያላችሁ ሁላ ሲታሰር ያዘናችሁ ሁላ ዛሬ እንኳን ደስ ያላችሁ ሃፒ በርዝዴይ ቱ ዩ እንዴ ጆሃር ሲታሰር አልቅሰናል አይደል ሲፈታ ደግሞ ደስታችን ነው እኛ ዛሬ ማለት ጆሃር ሲፈታ ደስ ብሎናል እንግዲህ ኢትዮጵያ ነፃ ትወጣለች ዛሬ ትንቢያ እንዳይመስላችሁ የተነገርከው ጆሃር ማለት ነው አዳምጡ ጆሃር አሁን የሚመጣው ሪብሻ አሁን የሚመጣው ጦርነት አሁን የሚመጣው እልቂት ከመታሰሩ በፊት ቀድሞ ያስቀመጠው ነገር ነበር ምንድነው ያስቀመጠው ጆሃር መሐመድ የብሔር ብሔረሰቦችን መጨቆን የህዝብ እልቂት ያነሳል የኢትዮጵያ የበላይነት የአንድ ብሔር የበላይነት ግን የህዝብ ደም መፋሰስን ያስኬዳል ብሎ ተናግሮ ነበር አይደል እንዴ ውሸት ነው እንዴ ጆሃር መሐመድ ሊገልህ እንኳን ቢመጣ ማለት ወላሂ ፊት ለፊት ገለሃለው ነው የሚልክ አይዋሽም አያችሁ በድብቅ አንገደፊ አገራት የሚሉ ሰዎችን አንገታቸው ደፍቶ አገርን የሚያጠፉ ሰዎችን አይ ላቭ ዩ እኔ ወደሃለሁ ትሮጣላችሁ አዳሚ እስኪ እህልን አላምጦ መዋጥ ነገርን አስቡ መናገር ተገቢ ናቸው ያካሂዳሉ ማለት ያለዛ ግን ዝም ብለህ የሚናገር ሰው አይወደድም ተግባባን ትክክለኛ ነጭ ነጯን የሚያስቀምጥ ሰው አይወደድም እስርና ግድያ ነው ይጠብቀው ጆሃር መሐመድ ግን ሊገል ከመጣ ፊት ለፊት እኔ አንተ ገለሃለው ዛሬ ይልሃል ግን አያደርቀው ያወራል እንጂ ታዲያ ጆሃር ከታሰረ ኢትዮጵያ ሰላም ትወጣለች ያላችሁ ሰዎች እንዴት ናችሁ ሰላም ናችሁ ወይ ያ ጀማዓተል ኸይር ጆሃር ከታሰረ ነፃ አልወጣችም ኢትዮጵያ ቢያንስ ከ10 ሚሊዮን ህዝብ ምንድነው አዎ ቢያንስ ስንት ህዝብ ነው ቢያንስ ሚሊዮን አይጠጋም ኢትዮጵያ ውስጥ የሚቆጠረው በአጠቃላይ ኢትዮጵያ በ86 ብሔር ብሔረሰቦች በጦርነት ምክንያት ያለቀው ህዝብ ሚሊዮን አይጠጋም እንዴ እንደውም የበለጠ ይጠጋል አይደል እንዴ እናቴ አንበሳዬ ጀግናዬ እስኪስ ቆይ እስክንድር በነገራችን ላይ እስክንድር ነጋ እኔ አልወደውም የእውነቴ ነው ሙላችሁ አልወደውም ስለ በፊትም እስክንድር ነጋ ከጆሃር መሐመድ ጋር ሲታገል አንተ አበሻ ቀሚስ ነው ማስተዋወቅ ያለብህ ብዬ አንድ ሴትዮ ትልቅ እንትን ሰጣኝ ነበር ለምን ዲሪያ አንተ እስክንድር ነጋ ረጅም ስለሆንኩ እስክንድር ነጋ አበሻ ቀሚስ ብታስተዋወቅ ያዋጣሃል ያልኩት ሰው ነው ስለተፈታ ግን ደስ ብሎኛል ምክንያቱም በጠረቤዛ እሱ የሚታገለው ለአማራ ለተጨቆነ ህዝብ እሱን እኔ ስለጠላሁት እስክንድር ነጋ ሁሉም ይጠላዋል ማለት አይደለም እኔ ከጆሃርና ከእስክንድር ነጋ ማንን ነው የምትመርጪ ቢሉኝ ግን ጆሃርን እላለሁ እስክንድር ነጋ አልመርጠውም አልወደውም እንዲታሰር ግን አልፈልግም ምክንያቱም ይከራከር ካሸነፈው እስክንድር ነጋ ይመራል ካሸነፈው ጆሃር መሐመድ ይመራል እኔ ማምነው በዚህ ነው ተግባባን ሰው ስለታሰረ አይደለም ጭንቅላት ካላችሁ በንግግር ቁጭ ብላችሁ ተፎካከራላችሁ በቃ ያሸነፈ ትምህርት ቤት ራሱ ትምህርት ቤቶች ካንዱ ትምህርት ቤት ወደ አንድ ትምህርት ቤት አንድ ላይ አስተማሪዎች ፋይናል ፈተና አውጥተው ጎበዝ ተማሪ መርጠው ግን ያወዳድሩ ይለ እንዴ ማወዳደር ነው ይሄ ፖለቲካ ማለት የጭንቅላት ስራ ነው ገባችሁ አይደለ ኢትዮጵያ ውስጥ ላንተ ለኔ ላንቺ የሚታገል ጀግና ግን ቅርጥፍ አድርገን እንበላለን ተግባባን እንበላለን የሚገድለን ግን ወንበር ላይ እናስቀምጣለን እኛን የሚጨፈጭፍ ወንበር ላይ እናስቀምጣለን ታዲያ ለኛ የሚታገል ለምንድን ነው ከጎኑ ማንቆሙ አይደል እንዴ ጆሃር መሐመድን ለማሰር ግዴታ እኔ አሁንም እኮ እኔ ጆሃር መሐመድን እንትስል ሀጫሉ እንዴት ያስታውሰኛል ምክንያቱም ጆሃር መሐመድ ከባሰው መሆኑ በጭንቅላት የሚበልጥ ሰው አለመኖሩ ግን በጣም ያሳዝናል በጣም ነው የሚያሳዝነው ምንድነው ጆሃር መሐመድ ፖለቲካ አልተማረም ደደብ ነው ማለት ግን
والله 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 العظيم 3 ጊዜ ሐራም ነው ምላችሁ በጣም የደድብና ድድብና ነው ጆሃር መሐመድ አሜሪካ ውስጥ እንደተማረ ፖለቲካን ጠንቅቆ ካስከፈ እንደሚያገን እያንዳንድሽ ዲያስፖራ ያለሽ ታውቂዋለሽ ከሱ ጋር የኖርሽም ያልኖርሽም አይደል እንዴ ጆሃር መሐመድ እኮ እንዴት እንደታገለ ሲታገል ለምን እንደሆነ ሲጮቅ ሲተርት ለምን እንደሆነ ሲደግፍ ለምን እንደሆነ በምክንያት ቁጭ አድርጎ ያስረዳል ታዲያ ዚባዝንኬ ነገሮች እንደዚህ አምጥቶ እንደዚህ በቃ የሆነ ቁጭ አያደርግም ለሱ ሰዓት ግን ታይም አላት አንድ ሰዓት ለሱ ስራ አላት ጆሃር መሐመድ የኡነቴ ነው ምላችሁ የፖለቲካ እኔ ፖለቲካ አይደለሁኝ አንድ ግለሰው ነው አንድ ለህዝቤ ድምጽ ለመሆን የወጣው ሰው ነኝ ፖለቲካ ለማወቅ ከፈለጋችሁ ጭንቅላቴ ምሁር ይሁን ከፈለጋችሁ እኔ እንደ ጆሃር መሐመድ ጀግና ልሁን ካላችሁ ጆሃር መሐመድን ተጠጋው ያንዳንድ አሁን ተፈቶ የለ ተጠጋው ወረቢ ውቀት አስተማሪ ሳይኖርክ ትማራለህ ከጆሃር መሐመድ አባቴ ሰው ለመግደል አትሩጥ ሰው በቃ ለማፈናቀል አትሩጥ አንተ መሪ የምትሆነው አንቺ መሪ የምትሆኒው ህዝብ ሲኖርሽ ነው ወጣት ሲኖርክ ነው የኡነቴ ነው ምላችሁ ወጣት ሲኖርን ወጣታችን አልቋል ኢትዮጵያ ውስጥ የለንም ወጣት የለንም ጀግና የለንም ተግባባን ምሁራኖች አልቀዋል እንክርዳድ አባይ አጋጋይ በቃ እኔ እንጃ ራሱ ማይወጥ ሸሚዙ እንኳን በስነ ስርዓት አስተካክሎ የማይለብስ በቃ ምድረ ጎጠኛ የህዝብ መሞት የወጣት መርገፍ ለምን ብሎ የማያሳስበው ሁላ ጠጋኛ ተሰብስቦ ለሐቅ የሚታገለው የህዝብ ደህንነት የሚያሳስበው ለቅመን እስር ቤት አሊያም ደግሞ እናስገድላለን የኡነቴ ነው ምላችሁ ጆሃር መሐመድ ወረቢ ነው ምላችሁ ከፈለጋችሁ ስለምትደግፉ ነው ልትሉ ትችላላችሁ አንድም ሰው ግደሉ አይልም እና ጆሃር መሐመድን ለማሳሰር በቂ ምክንያት እንዲኖራቸው ሀጫሉ መገደል ነበረበት ይሄ አገር ያወቀው ፀሐይ የሞቀው የአደባባይ ሚስጥር ሳይሆን ይፋ የሆነ ነገር ነው ለምን እንደተገደለ እንዴት እንደተገደለ ግን እናቃለን ማን እንደገደለው ግን አላህ ራሱ ያውቀው አሁንም የሀጫሉ ሁንዴሳ ደም መውጣት አለበት ኢትዮጵያውያን ብሔረሰቦች እህት ወንድሞቼ የእምነት አባቶች ክርስቲያንም ሆናችሁ ሙስሊም የዛ ልጅ ደም ግን መውጣት አለበት ወረቢ ነው ምላችሁ መውጣት አለበት ለምን በቃ ኢትዮጵያ ውስጥ ጀግና መቆም አለበት ጀግና ቆሞ መሄድ አለበት ጀግና ለህዝቡ መታገል አለበት ሀገሪቷ እንዳትደፈር መደረግ አለበት እና በቃ ለምን ጭንቅላታችን ግን በጥቅም ነገር ብቻ ማስቀመጥ የለብንም ጭንቅላታችን ባደርን ቁጥር አድረን ዛሬ ሌላ ቀን ነው ነገ ሌላ ቀን ነው እያደርን ግን ጭንቅላታችን በእውቀት ማስፋት አለብን ንፍጥ ብቻ አይደለም ጭንቅላት መሸከም ያለበት አይደል እንዴ ስለዚህ አሁንም ወደድክም ጠላ ጆሃር መሐመድን የምትጠላ ካልክ ወረቢ ነው ምልክ አንተ ሰው ሳትሆን አጋንንታም ሰይጣን ነህ አንተ ጂኒ ያለብክ ማለት ነው ሂድና ተጠመቅ ክርስቲያን ከሆንክ ሙስሊም ከሆንክ ደግሞ ቁርአን ይቀራብክ ጆሃር መሐመድን የምትጠላ ካልክ ጆሃር መሐመድ በተለይ ነው ምላችሁ ደቡብ ውስጥ ለኛ ለብሔረሰቦች አንድ ኦሮሞ ሳይል ለብሔረሰቦች የታፈኑ ድምጾች በሚዲያው ይፋ ያደረገ ማን ነው ጆሃር መሐመድ እናንተ ምንም በሉት ልቡ ነጭ ወረቀት ነው ይሄ ያያችሁት ይነጩ ልቡ ነጭ ነው እንደኔና እንዳንተ ነገር ይዞ ይንቀሳቀስ ጀግና አይደለም አባቴ የኡነቴ ነው ምላችሁ
50 ቢወለድ 50 ነው ጉዱ የበረካ ልጅ ይበቃል አንዱ ስለሌለኝ ስለሌለኝ እኔስ ብወልድ ማለት ነው። እኔ አሁን ስወልድ ማለት ነው 100 መፈልፈል አይደለም ጀግና አንድ እንደ ጁሃር ነው መውለድ ፈልገው እንደ ጁሃር ጀግና በቃ ላመነበት ነገር የሚገፈጥ ነው መውለድ ፈልገው። እኔ ጀግና ነው የሚያስደስተኝ ወረቢ ነው ምላችሁ። እኔ ስወልድ ወንድ ከሆነ ግን በፊት ጀግናውን የሚለው ማን ነበር? እስኪ ጻፉልኝ እዚህ ጋር እንትን ጦር ኃይሎች ጀግናውን የሚለው ማን ነው ስሙ? ስሙ ግን አላውቀውም። ጀግናውን የሚል እንትን አለ። ማን ነው? መንጌ ነው? ማን ነው ጀግናውን የሚለው? በረቢ ጻፉልኝ እዚህ ጋር ጀግናውን የሚለው እንትን ጦር ኃይሎች እንትን ጦር ኃይሎች ፖሊስ ጣቢያ ላይ ጀግናውን የሚል እንትን አለ። ጀግና የድሮ ኢትዮጵያዊ ማለት ነው። ወአለይኩም ሰላም ወራህመቱላህ። ጻፉልኝ እዚህ ጋር በአላህ ማን ነበር ስሙ? እኔ ወንድ ከወለድኩኝ ወረቢ እንደ ጀዌ ጀግናውን ነው ምለው። ወረቢ ነው ምላችሁ። ጀዌ ሀያት ዱአ አድርግልኝ እንዳንተ ጀግና እንደወልድ ማለት ነው። ከወለድክ ጀግና ምን ይሄ ቅራቅንቦ ሰብስበህ እኮ ወላሂ ላዚም አንተንም ዱዳ ነው የሚያደርግ። ቅራቅንቦ ኮርለክ ወረቢ በረቢ ነው ምላችሁ። ዱዳ ታው ስትለው ለምን የሚል አትውለድ ወር አላህ ምስክሬ ነው። ልስትወልጂ እህቴ መቼ ማግበተሽ መውለድሽ አይቀርም አይደል እንዴ? ስትወልጂ ጀግና በቃ ራስሽ ጀግና መሆን አለብሽ። ምትወልጂው በቃ እንጃ እኔ የምወልደው ልጅ እንደው አላህ ያሳየኝ በረቢ ነው ምላችሁ። ወንድ ከሆነ እንደ ጁሃር፣ ሴት ከሆነች ደግሞ እንደኔ አልቃሻ ሳትሆን ጠንካራ ከኔ የበለጠች እሳት ጎርሳ እሳት የላሰች ታጋይ ከሰማይ እንደውም ብችል ማለት አላህ ቢያረግልኝ ከሰማይ አሞራ ጠልፋ የምታወርድ መሆን አለበት። እንደዚህ አይነት ነገር ነው በቃ ስትወልድ የሆነ አርቀሽ አስፋው እንደም ላመንክበት ነገር ግንባርህ ብትሰጣ ሞት አይቀርም አይደል እንዴ? ጀዊ ሀያቲ ታግሎ እንዴት አድርጎ የትግል መራራነት እንዴት አድርጎ እያንዳንዳችሁ ግን በረቢ ነው ምላችሁ ቀን አስተሳሰብ ይኖረን ላመንበት ነገር ምን ነበር ምላችሁ። ቂሊንጦ ይበሰብሳል ነው የት ነው የታሰረ የነበረው? ቃሊቲ ነው የሚበሰብሰው ጀዋር ስትሉኝ እኮ ወላሂ የእውነት ገመድ ይበጠሳል እንጂ ይመነምናል እንጂ አይበጠስም ስላችሁ ነበር። ልክ ነኝ አይደል? የጀዋር የተከሰሱባቸው ነገሮች ሁላቸውም ግን እውነታን የሆኑ ምስክር ያላቸው ወረቀት ያላቸው ምን ያላቸው ጀዋር ለምን እንደከሰ እኔ በጣም የገረመኝ ጀዋር ለምን እንደተከሰሰ እንኳን ዳኛዎቹ እኮ ይገርሙኛል እንዴ ለምን እንደከሰሱት እኮ አያውቁም። እንዴት ሲፈርዱ ሲላቸው በመጋረጃ ጀርባ የእውነቴ ነው እዚህ ጋር ማለት ነው። ዳኛ ኢትዮጵያ ውስጥ ያላችሁ ዳኞች በረቢ ነው ማለት ስትፈርዱ ለወንበራችሁ አይደለም። ወንበራችሁ ነገ ይክዳችኋል። ነገ ተሰባሪ ነው። አላህ ምስክሬ ነው። የኢትዮጵያ ዳኛዎች ሆይ አባቶቼ፣ አጎቶቼ፣ ወንድሞቼ፣ ጀግኖቼ ልንገራችሁ ስትፈርዱ ማንንም አትፍራ። ሹመትም ይረክፋል፣ ይወጥቃል። ነገ ሌላ ባንተ ቦታ ሌላ ተተኪ ይኖራል። ገባ? ወንበርህም ተሰባሪ ነው። አንተ ሙተ ተበሰብሳለህ፣ ትጠፋለህ። ፍርድ አለ። ነገ ግን ሚዛን አለ። እስላም ከሆንክ ነገ የውመል ቂያማ አለብክ። ክርስቲያንም ከሆንክ ነገ የውመል ትንሣኤ አለብክ። ፈጣሪ ፊት ትገተራለህ። ዋሽተ ዛሬ በጥቅማ ጥቅም ተታለህ እንትካክን በረቢ ነው ምላችሁ። እያንዳንዳችን ግን መላእክት ከቀኝና ከግራ በክርስትና እምነት ተከታይ ምን እንደሆነ ባላቅም በእስልምና ሐቲትና ረቂብ የሚባሉ መላእክቶች አሉ። ከግራና ከቀኝ መልካም ስራችንና መጥፎ ስራችን የሚመዘግቡ እኛ ረስተነዋል። ታዲያ ፋይል አለ፣ ወረቀት ይገለባበጥላል። ትልም መዝገብ አለልክ፣ ትጠየቃለህ።
እዚህ ጋር ዱንያ ላይ የሰራው ልብስ የለ ብር የለ ምንም የለ ዱንያ ላይ ከሰራው መልካም ሐሰናህን መልካም ጥሩ ስነ ምግባርህን ለዛ ለምትጠላው ሰው ትሰጣለህ ወንድሜ እባክህ የእውነቴ ነው የምላችሁ ሰውናችሁ ሰው እንዲገደል ኧረ እንደው እኔ በጣም አንዳንዴ እኮ ያ ረቢ ያደርሃን ያ አሁን አንዳንዶቻችሁ እኮ አንቺ ሰው ትሰድባለሽ ሰው እንትን ያለሽ ምን ልትሉኝ ትችላላችሁ ራሳችሁ እዚህ ጋር ኮሜንት ላይ ትጽፉና እኔን እንድሰድባችሁ ታደርጉኛላችሁ ለመሳደብ እኔ ግን አልመጣም ሰው ደሉ አልላችሁ ሰው ለምን ይቸገራል ነው ብላችሁ ወኔው ካላችሁ የምታደርጉበት ነገር ካወቃችሁ ለምን እንደምታደርጉ ካወቃችሁ እኔ ካዘንኩኝ ብዬ አላዝንም ካዘንኩ ከልቤ ነው ማዝነው ደምንባ ነው ማለት ነው እዚህ ጋር ይመጣል ነው ብዬ ዝም አለለም ካለቀስኩ ደምንባ ነው ማነባላችሁ ብዙዎቻችሁ ሚጣላሽ አለ ለምን ታለቅሻለሽ ትሉኛላችሁ ከጠላኝ ነው እኔ አንዱ እህቴ ስለወደደችኝ የምጠቀመው ነገር አለ የለም አልጠቀም የምጠቀመው ነገር የለም ሰው እንዲወደን ሰው እንዲጠላኝ ብዬ አይደለም ማደርገው ለህሊናይ ነው ማደርገው ሰው ሲከፋው ሰው ሲያዝን ሰው እንትን ሲል አልወድም በቃ እኔ በነገራችን ላይ አንድ ነገር ልንገራችሁ ወረቢ አላህ ምስክሬ ነው የጉራጌ ልጆች አልወዳቸውም በቃ ለምን እኔ ወለኔ ነኝ ስላቸው ግን ስለሚተቹም ስለሚጠሉኝ አልወዳቸውም እንዲሞቱ ግን አልፈልግም ዛሬም ነገም ከነጉዲያ መቼም ቢሆን በወለኔና በጉራጌ ያለውን ትስስር ያለውን ኡነታ ይፋ ወጥቶ ፊናችን እየግላችን በቃ ተከባብረን እስከምንኖር ድረስ እኔና እነሱ ሰላምታ አይኖርም ታዲያ እንዲገደሉ አልፈልግም አንድ ደሞ አለች ሳውዲ አረቢያ ቅራቀምቦ የሆነች ወይ ሙስሊም አትባል ወይ ክርስቲያን አትባል እቺ አውዝ بالله من الشيطان الرجيم አለች አንቺ ጥንቦለኔ ብለሽ የምትሳደቢ አንቺ ዲቃላ ማለት ነው ዲቃላ ወልዶ ዲቃላ ያሳደገሽ ወለኔ ባንቺ አፋንተና መጀመሪያ እዚህ ጥፍርሽ ስር የገቡ ሙጀሌዎች ሰብስበሽ አውጪያቸው ገባሽ ከዛ ጥፍርሽን አስተካክሊ ዝንጥ ብለሽ ኩራዘና ብለሽ ከኔ ጋር ማውራት ትችያለሽ በቶክቶክ ገብተሽ ላንተና ያለች ነበር እንትን ስለ ገና ማለት ነው ያሁኑ አድርሶሻል ላንች ያመቱ ያድርስሽ ብዬ እንድሰደሽ በሰው መሙት አላብንም እኔ ገብቶሻል የጉራጌ ልጆች ያቺ ልጅ ግን ማናት ሀያቱ ነው ማን ነው ሀያቷን አላህ ያሳጠረውና ሀያቱ ነው ማን ነው የምትባል ሹፌር ናት ያቺ ልጅ ስለወለኔ አንቺ ጥንቦለኔ አንቺ ምናምን ብላ አትሳደብ እኔን ከፈለገች ሐስና ብላ ድምጥ ማጤን ታጥፋል ስለወለኔ እንተና እኔና እናንተ እኔ ስለናንተ ማውራት ትቻለው አቁም ያለው ግን ስለወለኔ ብላ ግን ጥንቦለኔ አትበል እኔና እናንተ ትልቅ ጦርነት እንዲከናወን ካልፈለጋችሁ በስተቀር ተግባባን እኔ ከፈለገች እሷ ማለት እሷ ልጅ ግን ከፈለገች ማለት ነው አላህ መስክሬ ነው የምሬ ነው ምላችሁ ከፈለገች ግን እየነዳች መኪናውን እንዲገለበጥባት ማስደረግ ይችላል እየነዳች ተንኮል አላሰበም እኔ ከፈለገች ግን መኪናውን እንዲገለበጥባት አደርጋለሁ ግን እኔ ለሰው ተንኮል አላሰበም ጥንብ ወለኔ አትበል ወለኔ ጥንብ አይደለም ተግባባን የጉራጌ ልጆች አስቁሟት እሷ ልጅ ግን በሰው ሀገር ወጥታ እንድትቀር ካልፈለገች አስቁሟት ሳውዲ አረቢያ ውስጥ የወለኔ ልጆች የሌሉ እንዳይመስላት ምታስቆሟት ከሆነ ከአሁን ሰዓት ጀምር ከዛሬ ጀምራ ስለ ወለኔ አታውራ ምንድናት የወለኔ ጠላት ነሽ የወለኔ ጠላት ናት ነው የወለኔ ምንድነው እንትን ኮሜንት ወጣብን ቶሎ እስኪ ጻፊልኝ የወለኔ ጠላት ነሽ ነው ወይስ የወለኔ ጠላት ናት ነው ያልሽኝ ጻፉልኝ እዚህ ጋር ጻፊልኝ ምንድነው ያልሽው እንትን ስል ኮሜንቱ ብቻ መጣብኝ ኢሜጁ ብቻ ነው የሚመጣብኝ ምንድነው ያልሽው የጻፍሽው እህቴ ወንድ ነህ ወይስ ሴት
እኔ አዳምጡኝ፣ የጉራጌ ልጆች አዳምጡኝ፣ ጆሮአችሁ በደንብ ክፈቱት። ወለኔና ጉራጌ በድንበር ነው የተያያዘው። ተግባባን? በድንበር እንጂ ምንም የሚያገናኘን ነገር የለም። ያ ድንበር ግን መሀከላችን ላይ ግድብ አለ። አዳምጡ በደንብ ጆሮአችሁ ከፍታችሁ አዳምጡ። የወለኔ ጥላት ነሽ ነው ያለችው። እስኪ ደግማ ተጻፈው። አንቺ ቡችላ ደግመ ጻፊ። የወለኔ ጠላት ነሽ የሚለኝ አንቺ ቅራቅምቦ የወለኔ ጠላት ለመሆን አንቺ አትነግረኝም። ገባሽ? የወለኔ ጠላት ነሽ የሚለኝ ካሉ የወለኔ እህት ወንድሞች እዚህ ጋር ይግቡና ሀስና የወለኔ ጠላት ናት ይበሉ። የወለኔ ጠላት ነሽ ይበሉኝ። የዛኛ ምን ይቀበላለሁ። ተግባባን? ስለዚህ እኔ የወለኔ ጠላት ኮንኩኝ የወለኔ ልጆች የወለኔ ጠላት ናት ሀስና የወለኔ ታጋይ የወለኔ ጠላት ናት ይበሉ እንጂ ምድረ ቅራቅምቦ ደግመሽ አጽፊውም እዚህ ጋር። ምክንያቱም ብሎክ እንደሚጠብቅሽ ታውቂያለሽ። እኔ ላማንኩበት ነገር ግን እንዲህ የምል ልጅ አይደለ፣ እንደዚህ ነው የምመጣልሽ። ተግባባን አይደለ? ስለዚህ አንቺ ሀያቱ የምትባይ ሀያቱ ነው ሀያታሽ አላህ ይንጠር ያቦ ሀያትሽን ይጠር እንደው እና ስለ ወለኔ ባንቺ በዛ በቆሸሻ አፍሽ ምን አባሽ ነው የምትይ አንቺ? አቦ በአላ ስለ ወለኔ አንቺ በቆሸሻ አፍሽ ነይ ደሞ የእስክንድር ነጋ ቡችላ ምን አባሽ ታረጋለሽ እዚህ ጋር? የወለኔ ጠላት ያለሽ እንዴ? የእስክንድር ነጋ ቡችላዎች እዚህ ጋር አትምጡ። እኔ የምፈልጋቸው የጀዊ ልጆች ብቻ ነው፣ የአባቶቼ ልጆች ማለት ነው። የእስክንድር ነጋ ያ የፌስታል ይዞ የሚዞረው የሱ ቡችሎች እንዳትመጡ። ስለተፈታ ደስ ብሎኛል። እንኳን ደስ ያላችሁ፣ ምክንያቱም ስለምታገልላችሁ ማለት ነው። እኔ የምፈልጋቸው የጀዊ ልጆች ብቻ ናቸው። ስለዚህ የፌስታል አዘዋሪ የኪስ ለቃቃሚ ልጆች አትምጡ እዚህ ጋር። ምክንያቱም እኔ ምላሴ ታውቁታላችሁ። ተግባባን አይደለ? በንግግር የሚያምኑ በንግግር እንትን የሚሉ በሰው እኩልነት የሚያምኑ ብቻ ናቸው እዚህ ጋር እንዲመጡ የምፈልገው። ስለዚህ የእስክንድር ነጋ እንትን ቡችሎች እዚህ ጋር አትምጡ። እኔ ቤታችሁ አልመጣም። ነክታችሁኝ እንድነካችሁ ታደርጉኛላችሁ ማለት ነው። እስክንድር ባንቺ አፋይጣው እኔ ሲጀመር አላቀው ፌስታሉን ይዞ እዛ ፌስታሉን ሊሸጥ ይዷል ማለት ነው። ስለዚህ ስለተፈታ ደስ ግን በእውነቴ ነው የምላችሁ አልወደውም። እኔ አልወደውም። እንዲታሰር ግን አልፈልግም። ይፈታ። ከፈታ ደስ አለኝ በቃ። ለምን ይታገል? አሁንም ፌስታሉን ይዞ ይሩጥላችሁ፣ ችግር የለብኝም እኔ ማለት ነው። ስለዚህ አሁንም ቢሆን የጉራጌ ልጆች የእውነቴ ነው የምላችሁ እኛና እናንተ ልጆቹን እህቶቼ ቲክታክ ውስጥ የሚጫወቱ እህቶቼ ግን ስለናንተ ስለ ጉራጌ ምናምን እኔ ማበሽቃችሁ ነገር እንዳይሉ ግን አስቁሚያችኋለሁ። ስለናንተ እያወሩ አይደለም። እኛ ስንገባ አንቺ ምናምን አንቺ ወለኔ አንቺ ምናምን አንቺ ስቶፕ ራይቲንግ ይላል አይደል እንዴ? አስተማሪውን ተዝም አቁሙ ብሎ እንት ካለ ስቶፕ ራይቲንግ ብሎ ጠራቤዛ ይመታ ይለ እንዴ? ዝም ብለን ከጻፍ ነው አቁሙ። ስቶፕ ዶንት ታች ሚ ፎር ወለኔ ኦኬ። አው የወለኔ ልጅ ነኝ ጀግና። እያንዳንድሽ ፈሳም ማለት ነው። እያንዳንድሽ ፈሳም ምን ነበረ ወለኔ እኮ የሚታገልለት የለውም። የወለኔ ህዝብ አይወጣም፣ ጫት ነው የሚቀመው። አንቺ ብቻሽን ጮሽ ምን ታመጫለሽ ስትሉ የናቃችሁኝ ዋኔ የናቁትን ቃል የጎረሱት ያን ቃል ነው ተረቱ አይደለ እንዴ? የናቃችሁኝ ዋኔ ስንት የወለኔ ታጋዮች በቶክቶክ እንዴት እንደኔ እኮ አያለቅሱላችሁ።
አስለቅሰው ነው የሚያስወጣችሁ። ስለዚህ አቁሙ ጦርነት። እኛና እናንተ እንዳንፈጥር ሚዲያው በቃ ሚዲያው ጭንቅንቅ እንዳይል ከፈለጋችሁ አቁሙ። በነገራችን ላይ በአንድ ቪዲዮ 100,000 ማንጫጫት እችላለሁ። አቁሙ ጦርነት። እኛና እናንተ በቃ በሰላም እንድንኖር ከፈለጋችሁ ስለ ወለኔ አትጥሩ። እኛ የምንጠራው ስለ አስተዳደራችሁ አያገባችሁ። አስተዳደሩ እኛንም እናንተንም እያስተዳደረ ስለሆነ ታዲያ የጉራጌ አስተዳደር እያስተዳደረን ማን አስተዳደረን እንድንላችሁ ነው የምትፈልጉት? ማን ንገሩኝ። ማን ነው አስተዳደረን? የአማራ አስተዳደር ነው የሚያስተዳደረን እንድንል ነው የምትፈልጉት? የስልጤ ወስ የኦሮሞ የትግራይ የማን አስተዳደር ያስተዳድረዋል ወለኔ እንድንል ነው የምትፈልጉት? አሁንም የጉራጌ አስተዳደር ነው የሚያስተዳድረን። ወለኔን ግን መንካት አይችልም። ዶንት ታች ሚ ኦኬ። ዶንት ታች ፎር ወለኔ ኦኬ። ከገባችሁ ይገባችኋል። ተግባባን። ስለዚህ እናንተ እኛን ካልነካችሁን አንነካችሁ። ከነካችሁን ግን የውላችሁ ነብራየን እንዳትሉ ኋላ። የእውነቴ ነው የምላችሁ። ነብራየን ለምን እንትናል እንዳትሉ ማለት ነው። ስለዚህ አሁንም ቢሆን ዛሬም ነገም ከነገ ወዲያም እኛ ወለኔ ነን፣ ፍትህ ያስፈልገናል ካልን አዎ ፍትህ ያስፈልገናል። የእናንተ ጫማና ካሴ መሆን አንፈልግም። እናንተ ስትበለጽጉ እኛ መበልጸግ እንፈልጋለን። እናንተ ስታድጉ እኛ ማደግ እንፈልጋለን። አካባቢያችን በቃ ማልማት እንፈልጋለን። ለሌላው ብሔር ብሔረሰብ ያለው ነገር ለሌላው ብሔር ብሔረሰብ የተደረገት ነገር እንዲደረግለት እንፈልጋለን። ሌላ ያላችሁ ነገር የለም። እንደናንተማ ቢሆን ለጉራጌ አመራር ፍትህና ሰላም ዲሞክራሲ መብትን ብቻ አልነበረም እንጠይቀው። 30 ዓመት ሁሉ ሲቦጠብጠን የነበረው ለ30 ዓመት ሁሉ ጠርጎ ሲበላን የነበረው ለ30 ዓመት ሁሉ በጀጃችን የወሰደ ሁሉ ግን እንደዚህ ማንቁርቱ ሳይሆን ጆሮን እንደዚህ ቆንጥጠን የ30 ዓመት ባጀታችን አምጣ ነበር የምንለው። መንግስት የበጀተልን በጀት አምጣ ብለን ግን እንዴ እንዳለ የገነባችሁት ፎቁ ሙሉን ጥርግርግርግር አርገን መውሰድ እንችል ነበር። ምክንያቱም የኛ ነበር የምታረጉት፣ ተሸጡት ነበር ያ እንትን ያላችሁት ማለት ነው። ስለዚህ እንከባበር፣ ተከባብረን እንኖር። ዝም ስትባሉ ተፈርታችሁ ዝም የተባላችሁ እንዳይመስላችሁ። ተግባባን? ዝም ስንላችሁ በቃ እኛ ማውራት እንደማንችል የፈራናችሁ እንዳይመስላችሁ። እንከባበር። ለትንሽ ሰዓት ተውናችሁ አይደል እንዴ? ስለዚህ ምላሳችሁ እንደ ወሽፌ አይውጋን። እውነት ታጋይ ከሆንሽ እኔ እናንተ ታግላችሁ የምትፈልጉት ነገር ቢሰጣችሁ ለምን ተሰጣችሁ አለለም። ወነኡዙ ቢላህ ሚመቀኝ ግን መቀኛ ሰይጣን ብቻ ነው። ምክንያቱም ለአላህ Subhanahu Wa Ta'ala ሰይጣን ምንድነው ያለው? ጌታዬ ሆይ የሰው ልጅ ሙቶ እስከሚጠፋ ድረስ በዚች ምድር ላይ ግን እንድጠፋ አታድርገኝ፣ እስከ የውመል ቂያማ እስከሚመጣ ድረስ አስቀረኝ። ለምን እያወቀ የሚጠይቀው አላህ ነው። ለምን ሲለው ግን ምንድነው ያለው? የሰው ልጆችን ለማሳሳት ብሏል። እኔ የጠየቃችሁትን ነገር ቢሰጣችሁ ለምን ተሰጣችሁ አልላችሁ። ይሰጣችሁ መብታችሁ ነው። ታዲያ ወለኔን የቁጥር ማሟያ አድርገሽ አይደለም የምትሰጪው። ወለኔን ጨምረሽ የምትጠይቂው ጥያቄ ለምን እንትን ላይ ሳይሆን እንዲህ ድንበር ላይ ሳይሆን መሃል ላይ ቆምብሻለሁ ነው። ታብላ አረግብሻለሁ፣ ማህተም መታብሻለሁ ነው። ተግባባን? ማህተም ማለት ነው። ቀይ ማህተም መታብሻለሁ መሃልሽ ላይ። ምክንያቱም ወለኔ አታውቁትም፣ አንተዋወቅም። ምንም ስለ ወለኔ የሚያገባችሁ ነገር የለም። ቤተ ጉራጌን 7 ቁጥርሽን ብቻ ይዘሽ ስለ ጉራጌነትሽ ትታገያለሽ። ቤተ ጉራጌን ብቻ ይዘሽ ግን መብትሽን ትጠይቂያለሽ። ወለኔን ይዘሽ ግን ወላሂ አትንቀሳቀሱ። ምክንያቱም እኛ ማህተብን መታባችኋለን። ምክንያቱም እኛ ቤተ ጉራጌ አይደለንማ።
መብታችን እኛ ያልናችሁ እኮ ያለ ጉራጌ መንቀሳቀስ አንችልም፣ ያለ ጉራጌ መስራት አንችልም እንዳል አድርጋችሁ እኮ ነው እየጠራችሁ ነው ወይም ደግሞ እየተንቀሳቀሳችሁ ያላችሁት። እኛ ግን ያንን አይደለም ያልናችሁ። እኛ ያለ ቤተ ጉራጌ ማንኛውም ነገር ማድረግ እንችላለን። ምክንያቱም እኛ ሰሪዎች ነን፣ እኛ ገበሬዎች ነን፣ እኛ ማልማት እንችላለን፣ እኛ ማረግ እንችላለን፣ እኛ መስራት እንችላለን። ሰሪ ማልማት የሚችለው ጉራጌ ብቻ ነው ያላችሁ ማለት ነው። ስለዚህ አሁንም እንከባበር። የእውነቴ ነው የምላችሁ፣ እንከባበር፣ ተከባብረን እንኖር። ተከባብረን ስንኖር ጉራጌነትሽ አከብራለሁ፣ ወለኔነቴ ታከብሪያለሽ። ገባችሁ? እኔ የኦሮሞ ልጆች ልብሳቸው ምለብሰው ለምን መሰላችሁ? ወለኔነቴን ያከብራሉ። የሌሎቹም ብሔር እኔ የአማራም የትግሬም የተለያዩ ብሔር ብሔረሰቦች ልብሳቸው ብለብስ ግን ደስ ይለኛል። መከባበር፣ መዋደድን፣ መፋቀርን ያመጣል እንጂ ምንም እንትን የሚለው ነገር የለም። ስለዚህ እኔ ከማንም ጋር ተዋድጄ ተፋቅሬ እኖራለሁ። ዘረኛ ትሉኛላችሁ እንጂ ዘረኛ አይደለሁም እኔ። ታዲያ እኔ አልበደልም፣ መብቴን ከበረልኝ ማለት መብቴ ነው። ይሄን ባልኩበት ዘረኛ ነሽ የምትሉኝ ከሆነ ግጥም ያልኩኛ አንድ ቁጥር መትቼ የምወጣው ዘረኛ ሆናለሁ ማለት ነው። ተግባባን? መብቴን አላስነጥቅም፣ ዲሞክራሲ መብቴ አላስነጥቅም ማለት ዘረኛ የሚያስብለኝ ከሆነ በረቢ ነው የምላችሁ፣ ግጥም አድርጌ ሆናለሁ። እናንተ ግደለው፣ ፍለጠው፣ ቁረጠው የሚለውን ዘረኛ እኮ አይደለም። እኔ ወለኔ ነኝ ስላችሁ ግን ዘረኛ ነኝ። ስለዚህ አሁንም ለጉራጌ ልጆች ነው የምላችሁ፣ የእውነቴ ነው። እንከባበር፣ ስነ ስርዓት ይኑረን። ምን ጠይቀው ጥያቄ በአግባቡና ፍትህ ባለው ነገር ይሁን። እናንተ የጉራጌ ጦስ ውጩ እንደዚህ አትበሉ። ጦሳችሁ ለራሳችሁ ይዛችሁ እዛው በጸበላችሁ ማለት ነው። ታዲያ የጉራጌ አስተዳደር እስከመራን ድረስ መቼም ኦሮሞ ነው የሚመራኝ፣ አማራ ነው ትግሬ ነኝ የሚመራኝ አልላችሁ። አዎ አስተዳደሩ ታዲያ የጉራጌ ህዝብን ይወክላል ማለት ነው? አይደለም። አስተዳደሩ ሲጀምር እናንተንም አይወክልም፣ እኛንም እናንተንም የሚወክል አይደለም። ተግባባን? ስለዚህ ተከባብረን ማንኖር ነገር ከሆነ እንግዲህ ምላሴ ማለት ነው። ምላሴ ልንገራችሁ አይደለ? ከዚህ በፊት ታቁኛላችሁ። እንደዚህ ካጠፍኩ እንደዚህ ከዘረጋሁት እዛ ከዚህ ከኩዌት ጀምሮ ሳውዲ አረቢያ ይደርሳል ከዘረጋሁት ማለት ነው። በደንብ እንተዋወቃል። ማናቸው እህቶቼ ግን በኋላ ጸጥ ብለው ብያቸው እኔ ብቻ በቃችኋለሁ። የምላስ ወለምታ እንዘረጋጋ ካላችሁ ባንድ በሰራኋተም ቪዲዮ ሚሊዮናችሁ ማንጣጣት እችላለሁ እኔ። ሌሎች እህቶች ሳልጨም እኔ ብቻ። ያን እንዳይሆን ከፈለጋችሁ፣ ያን እንዳይፈጠር ከፈለጋችሁ፣ በሰላም ሁለታችንን የጠየቅነው ጥያቄ ይመለስ ካላችሁ እናንተ ጥንቦላኔዎች፣ እናንተ እንዲዎች ምትዩ ነገር ካገኘውሽ በረቢ ነው ምላችሁ። እንዴት አርጌ ምን ብዬ እንደምሰድባችሁ ግን ከግር ጠፍራችሁ እስከ ጭንቅላታችሁ የሚደርስ ነገር በደንብ አፍረጥርጠሽ ታውቂያታለሽ። ሐስና ታውቂያታለሽ። እያንዳንድሽ የጉራጌ ተወላጅ እያስጠነቀቅኳችሁ ነው። አትንኩን። እኛ ሴቶች ሚዲያ ላይ ያስወጣን የእህቶቻችን መሞት እንደሆነ ደግሜ ደጋግሜ ነግሬሻለሁ ለእያንዳንድሽ። ለእያንዳንዳችሁ ማለት ነው። ስለዚህ ያን እንዲፈጠር ያን እንዲሰራ ድጋሚ ያልሆነ ነገር ውስጥ እንድንገባ አታደርጉ። ለራስ የሚከብደው ሸክም የለም። የሰው ወርቅ አያደንቅ። ራሳችሁ ሁኑ፣ ራሳችንን እንሆናለን። እኛ ያለ ጉራጌ መንቀሳቀስና መስራት አንችልም የተባለ ይመስል
እኛ ከሌለን እኮ እናንተ መንቀሳቀስ አትችሉም። እኛ እንትን እኮ እንደዚህ እኛ እንትን እንደዚህ ያ ሱብሃንአላህ አትነካኩን ወረብ ያትነካኩን በቃ ለምን አትድረሱብን? ይሄን የምላችሁ ስለዚህ ሐቁን እስኪ አንዳንዴ ግን ሰው ልብስ ሲለብስ ልብሱ ለብሶ የሚሄድ ሁሉም ጨዋ አይደለም። ሱሪ ታጥቆ ሲሄድ ሁሉም ጨዋ አይደለም። በየቦታው ግን የቆሸሸ ነገር ያለው አለ። አሁን ራሳችሁ ዞር ብላችሁ ራሳችሁ ጠይቁ። ካሁን በኋላ ግን አባቶቻችን፣ እናቶቻችን፣ አያቶቻችን ፈርም ሲባል ግን እንዲጣታቸው እንደሰጡ እንዳታዩ። እስኪብርቱ ነው ያሁኑ ትውልድ ታሪክ ይጠይቀናል። ገባሽ? የምትወልጂው ልጅ ግን ታሪክ ይጠይቀሻል። ምንድነው እኔ ምንድነኝ የሚል ትውልድ ነው የምታፈሪው። ስለዚህ በ21ኛው ክፍለ ዘመን ግን ሞኝ ያለ መስሏችሁ ከሆነ ተሳስታችኋል። አንቺ ከድህነት ለመላቀቅ ስትሰሪ ሌላው ከድህነት ለመጨማለቅ የሚሰራ አንድም የለም። ስለዚህ አሁንም የጉራጌ ወገኖቼ ምግብን አላምጣችሁ ነገልን አስባችሁ ሚዲያ ላይ ቅረቡ። ዝም ብለሽ ምትንጣቂ ከሆነ ግን ማለት ነው አንዷ እህቴ ላንቺ መልስ አሰጠሽም። እኔና እናንቺ እንገናኛለን። ምክንያቱም እህቶቼ ተሳዳቢ አይደሉም። ምክንያቱም አያውቁም ስድብ። እንደናንተ ግን መንታ ምላስ አይደለም ያላችሁ። መንታ ምላስሽም ዘረጊ ከሆነ ግን አዝረጠርጥሻለሁ። እንደዚህ አረጌ ገጥሜ በተኝ ግጥምጥም አርጌ ሰፍቼ ወቅሬ ይለቅሻለሁ። ስለዚህ አንሰዳደብ። ነገሮችን በመልካም ነገር ቢፈቱ ደስ ይለኛል። ያለዛ ግን እኔና ፈራንካኝ አለች ሲቲ የሚመስላችሁ ውድ ያገሬ ልጆች የወለኔ ህዝብ ባይታወቅም ብዙ ሚዲያ ላይ ባይታወቅም የወለኔ ህዝብ ግን ነፍስ ያልጠፋበት ይመስላችኋል። ውሃ የወሰደው አለ። ስብሰባ ላይ ግንባሩ በጥይት ተፈረካክሶ ደሙ እንደመከልብ ይሆናል። ለወለኔ ጥያቄ ለማስመለስ ሆቴል ውስጥ አልጋ ይዘው ባደሩበት ከምግብ ላይ አብለቷቸው ብን ብለው የጠፋሉ። ብዙ ውጣ ውረዶች ሚዲያ ያልቀረጸው ነገር ብዙ እሱ ታሪክ ያወጣዋል። ታሪክ ያወጣዋል። በዚህ አጋጣሚ የማሳሰባችሁ ነገር ቢኖር ኖሮ ምንድነው በወለኔ ጉዳይ ጣልቃ ገብታችሁ ስለ ወለኔ የማንነት ጥያቄ እንዳይመለስ ደፋ ቀና የምትሉ ሰዎች ሆይ ወላሂ የነ መህዲ የነ ፋሪስ የሱን ደም ሌላው ቢቀር ማለት ነው ሌላው ቢቀር ዋቤ ላይ ግን ሶስት ማዴ ወንዝ ላይ ውሃ የወሰደው የፋሪስ ደም ሌላው ቢቀር ባጭሩ ማለት ነው የሱ ደም ግን እንትን እንላቸዋለን። በእናንተ እናደርጋለን። አጠገባቸው መህዲና ሙሂዲን አጠገባችን በግንባራቸው በጥይት ተፈረካክሰው የወደቁ ወንድሞቻችን ተጠያቂ እናደርጋቸዋለን። የእውነቴ ነው ሙላችሁ። ስነ ስርዓት ይኑራችሁ። በወለኔ ጣልቃ ላይ ገብታችሁ ህዝቦቹን በስተርጅና ሽንታችሁ የቀዘቀዘ ሸማግሌዎች ህዝቡን ለመለያየት፣ ለመከፋፈል፣ ለመገነጣጠል የምታደርጉ ሰዎች የታሪክ ተወቃሽ እናደርጋችኋለን። መግቢያችሁ ታጣላችሁ። ወረቢ ነው የምላችሁ። መግቢያ አድራሻ ቢስ ትሆናላችሁ።
ፈንዲሻ ውስጡ እያረረ ላዩ ሲቃላሉ እና ይሄ ነው የምላችሁ። አሁንም ውድ ያገሬ ልጆች ጀዌ አባቴ ስለተፈታ ደስ ብሎኛል። ሀያቲ የኔ አንበሳ አንበሳዬ አንበሳ ቢወለድ ያው ጀግና ነው የሚፈጠረው። ስለዚህ የኔ ልጅ እንደውም ጆሃር ነው የምለው። ወንድ ከሆነ ጀዋር ወላሂ ለአዚም ጆሃር ነው የምለው። ታዲያ ጆሃር ዝም ብሎ ጆሃር ማለት አይደለም። እንደ ጆሃር ግን ጀግና እንዲሆን ነው ፈልገው። ጀግንነት ነው ማስተምረው። ጀግናውን ብዬ ግን ዝም ብሎ ንፍጥ ብቻ ተሸክሞ እንዲሄድ አይደለም እንትምለው። ሴት ከወለድኩ ግን ሴቷ ከኔ የበለጠች መሆና እኔ ግን ምንም አላውቅም፣ ደደብ ነኝ እኔ። ሴቷ ከኔ የበለጠችዋ እሳት የምትጎርስ ጎርሳ እሳት የምትተፋ መሆን አለባት። ጭንቅላቷ በእውቀት የተሞላች መሆን አለባት። እንድትማር ነው ማደርጋት። በቃ አንድ ወንድ አንድ ሴት ጀግና ከወለሽ ይሄ ዝም ብሎ መፈልፈል አይደለም። ዝም ብሎ ከተፈለፈለማ ትልም ይፈለፈላል እኮ። ምንድነው እበትም ትል ይፈለፈላል። ሽንፉን ያለ ስለዚህ ስትወልድ ጀግና ውለድ፣ ሌላ ነገር አይደለም። በቃ ጀግናውን በለው ለጅው አንተ ብለ ጀግናውን ውይ። ስለዚህ ይሄ ነው የምላችሁ የሀገሬ ልጆች። ብዙ አወራሁባችሁ። የሚበልጠው ግን እንትን ነው። እስኪ የሚገባ ሰው አለ እንዴ? እስኪ ካስገባኝ ማለት ነው። ካስገባ ሰው ካስገባ ልጋብዝ። እንግዲህ ስለ ጀዌ አስተያየት ለመስጠት ተዘጋጁ። ሰው እያስገባሁ ነው። አላጫሉ ወላሂ ሰው ለማስገባት እየሞከርኩ ነበር። ስልኬ ቅዥዋል ማለት ነው። ወይስ ወጣችኋል? ምስኪን የጨውቃ አያስገባም ስልኬ። አላወልቀው ሁሌ ስገባ ይሄን አርገደል እንደ የሚገባ ይሄ እኮ የሌለው መልክ እኮ ነው፣ የሌለው ውበት እኮ ነው የሚሰጠኝ። ወላሂ መልክ እኮ እንደዚህ ባይሆንም የሌለ መልክ ፎርም ነው የሚሰጠኝ። ዋው! ስለዚህ እንደሚያምርብኝም ስለማቅ ነው ምለብሰው። የጠፍተሽ ነው አለው። የትም አልጠፋሁኝም። ያው አንዳንዴ ደግሞ የሚታየው ነገር ጥሩ ስላልሆነ ነው እንትን ያልኩኝ። ለዛ ነው እንጂ የትም ጠፍቼ አይደለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኮሜንታችሁ ላንብብላችሁ እስኪ ከመውጣቴ በፊት። የሀገሬ ልጆች ክበሩልኝ። በጣም ነው የምወዳችሁ። አይ ላቭ ዩ ሶ ማች። አይ ላቭ ዩ በጣም ነው የምወዳችሁ። ንፍቅ በነገራችን ላይ ተናፍቃችኋል። ይሄ ፌስቡክ ያው ችላ ስላልኩት ተረስቷል። ኢንሻአላህ ካሁን በኋላ ግን ብቅ እላለሁ። አይረሳም ማለት ነው በኢዝኒላህ ተዓላ። ስለማይረሳ ተባረከ الرحمن ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። ዌልካም ቱ ብያለሁ። ሁላችሁም አህለን ወሰህለን መርሀባ ብያለሁ። ጥያቄ መጠየቅ ትችላላችሁ እዚህ ጋር በኮሜንት አጫጭር። ታዲያ አጫጭር ጥያቄ ጋዜጠኛ ይመስል ደግሞ ረጅም ጽሁፍ ብትጽፊ እንግዲህ ጋዜጠኛ ፈልገሽ አንብቢ ነው የምልሽ። ዘመዴ አባቴ ነው እንጂ የውልሽ ተፈቷል እኮ አባቴ። ዘመዴ ሳይሆን አባቴ ነው የተፈታ። በቃ አገር ግቢ አላማይን ሳላሳካማ አልገባም። በዚሁ ሰርግ አርጌ ነው የምገባው። ስገባ አግብቼ ነው የምገባው። የእውነቴ ነው የምላችሁ። በዚሁ አገባና በቃ
ለሰርግ ሀገር ወይም ደግሞ እዚሁ ሰርጋለሁ ሚዲያ ላይ ታያላችሁ። እስኒ አሳክሺ ለምን ምንድን ያሳቃችሁ? በነገራችን ላይ እኔ ዝም ብዬ ስስቅ ራሱ እኮ ያስቃችኋለሁ አይደል እንዴ? እንደሌላ ቁርያ አይደለም አምመጣ እኔ ወላሂ ደምላችሁ የሆነ ሰው አሁን እንትን ብሎ ማለት ነው አባትሽ ሌላ አባቴ ነው ማለትሽ አይደለም። አባቴ ሌላ ሆኖ አባቴ ነው ማለትሽ ምናምን ስትሉኝ እዚህ ጋር አባት ነው የምትሉት አምጦ የወለዳችሁ አባት ብቻ አይደለም። ከአባታችሁ አምጦ የወለዳችሁ ሌላ ሆኖ ከአባት በላይ ደግሞ የሚሳሳላችሁ ጀግና አለ እኮ ወረቢ ነው የምላችሁ። ሌላ አባቴ ሽፋ ይባላል። አላህ ጀነተል ፊርደውስ ይወፍቅልኝ ነው በረህመቱ ዱዓ አድርጉልኝ። አባቴ አምጦ የወለደኝ ቢሆንም አው ተንከባክቦ አሳድጎኛል። ለኔነቴ ደግሞ ተቆርቁሮልኛል፣ ድምጽ ይፋ አድርጎልኛል። ይሄ ከአባትም በላይ ነው። ከአባትም በላይ የምትወዱት ሰው አለ። እኔ ጆሃር መሐመድ ከአባቴ ከሞተው አባቴ አላህ ይርሐመው አባቴ በጣም ወደዋለሁ። በጣም ነው ወደው በጣም ነው እንትን የምለው። እስካሁንም ግን ያው በዱንያ ላይ የለም ግን ያለ ይመስለኛል። በደወልኩ ቁጥር ተሳስቼ እንዲህ ነው ብዬ የምጠይቅበት አጋጣሚዎች አሉ። የዛኔ ደንግጬ ደግሞ የምረበሽበት አጋጣሚ አለ። ስለዚህ እኔ ጆሃር መሐመድ ብቻ አላቅም በቃ አባቴ እለዋለሁ። ምክንያቱም ስለሚያስብ ተንኮል እንትን ስለማይል ሸር እንትን ስለማይል የሚያረጋቷን ነጭ ነጯ ስለሚያስቀምጥ በቃ እኔ ነጭ ነጯን የሚያስቀምጥ ሰው ያስደስተኛል። ተግባባን? መጠየቁን ጥያቄ ካላችሁ ድገሙ። አጫጭር ታዲያ አላህ ይርሐማቸው። አሚን 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 ያ ረብ በረህመቱ ጀነተል ፊርደውስ ያስቀምጠው። በረህመቱ ይሁንበት። አባቴ ወላሂ አልዓዚም መልካም ሰው ነበር። ደግ ሰው ነበር አባቴ። የታረቀ የሚያስታርቅ ካለው እንትን የማያሳዝነው እቤቱ ከገባችሁበት ግን ያለ ነገር ግን ራሳችሁ ውሰዱ ከማለት ውጪ ራሱ አልነበረም የሚሰጠው። ያለ ነገር እኛ ቤት ካለ ምን ይሁን ራስ ሄድና ውሰድ የምትፈልገው ያህል የሚበቃ ያህል ውሰድ ብሎ ይሄን አክል በቃ ከራሱ ይልቅ ለሰው ቦታ የሚሰጥ ካለ የማያሳዝነው የሰው ፍቅር ያለው ሰው የሚወደው እንደኔ ግን ተሳዳቢ ሳይመስላችሁ ሱብሃንአላህ። በቃ መናገር የማልፈልገው ነገር እንድናገር አታደርጉኝ። በአላህ ቢያንስ ስለ አባቴ አታስታውሱኝ። ማስታወስ አልፈልግም፣ ምክንያቱም ውስጤ ስለሚረበሽ ማለት ነው። ግን ማልቀስ አልፈልግም። ትክክል። አዎ ዱንያ ኃይለኛ የፈተና ሀገር ናት። እኛ ልንፈተንባት የተፈጠረች የፊትና ሀገር ናት። ቢሆንም የሳቀ ሁሉ ደስተኛ አይደለም። ትክክል። ግን እዚህ ጋር አሁን ብቻ አላቅም ምን እንደምላችሁ። እና ይሄ ነው የምላችሁ። ጥያቄያችሁ ጠይቁኝ እዚህ ጋር። እና ይሄ ነው የምላችሁ የጀዊ ልጆች። የጀዊ እናት እንኳን ደስ አለሽ ሀያቲ። የጀዋር ወላሂ ጀዋርን የወለደች እናት እንኳን ደስ አላት። ልጇ ተፈታላት። አልሐምዱሊላህ። ወይኔ ያረብኩ ለእናት ወላሂ العظيم የጀዊ እናት እንኳን ደስ አለሽ እናቴ። ልጅሽን ተፈቱ በማየትሽ አልሐምዱሊላህ ሱማ አልሐምዱሊላህ ያ ረብ በረህመትክ። እድሜሽን አላህ ያሳድገው ያ ረብ።
እድሜሽ ረጅም ያደርገው። ገና በልጅሽም ብዙ ትኮሪያለሽ። ወራቢ ነው የምላችሁ። ፎሎ መልሽ። እዚህ ጋር እኮ ቶክቶክ አይደለም ፎሎ ተመለሰ ፎሎ እንትን ይላል። ግን ያው ልጅ አለሽ ወይ ሐስና? በንፋስ አይወለድ እንግዲህ ያው ኢንሻአላህ ጉዞ ላይ ነኝ። አሁን እዚህ ጋር ደግሞ ወንድ ፍለጋ ነው የወጣችሁ ልትሉም ባልሆነ እንደው አደራችሁ ይሄን ብቻ አትሉ። ወንድ ፍለጋ አይደለም እኔ የምወጣ እዚህ ጋር የመናገሯን ትስላለችብኝ ብቻ ነው። ሐቋን ነጯን እዚህ ጋር እናንተ የገመታችሁትም ያልገመታችሁትም እንዳወራችሁ ስለፈልግ ብቻ ነው እዚህ ቁጭ እናንተ ለማንጫጫት ብቻ ነው እዚህ ጋር ብቅ የምለው። እናቴ አደራ ወንድ ፍለጋ ነው የወጣችሁ ብላችሁ ደግሞ እናንተ እንደው ማትሉት የላችሁ መቼም። የናስጥልጅ አደራ መቼም ሀበሻ ጀርማ አይገለው። ያልበላውን ያበላል፣ ያልጠጣውን ያጠጣል። አለለም አው ባትሻልሻል የኔ ቆንጆ። ፈቲሃ ማን ነው ስምሽ? የሆነ ነገር ነው ስምሽ። እንግሊዝኛ መቼም ይነስረኛል። እኔ በእንግሊዝኛ አስተካክላችሁ ካልጻፋችሁ እንግሊዝኛ አላነብም። አማርኛ ከሆነ ተንተባተበኝ ሆነ አላህ ይስጥሽ ያ ረብ። ምን ሆነ ከፈለኩ ምንድነው አላህ ቢሰጠኝ? አው ይስጠኝ። ምንድነው እሱ? እና አንዳንዴ ደግሞ አንቺ ተንኮለኛ የምትሉኝ አላችሁ። በረቢ ነው የምላችሁ ተንኮለኛ ያላቅም። አገር ቤት እያለሁኝ የሰፈር ልጅ እኔ አልሐምዱሊላህ የሰው ፍቅር አለኝ። ለአመት በዓል ወደ አገር ቤት ሲሄድ ግን ልጆች ተሰብስበው ይመጣሉ። ተሰብስበው ይመጡና ወይ ተኝቼ ይሆናል ወይ ሆነ ነገር እንትን ይላሉ። ከዛ ያነሱኝና ከዛ ዝም ብዬ ያክሩፍ ወይ ይቀመጣል። አንቺ ለምን አኩርፈሽ አካሉ ሳቂ ይመጣል። ማኩርፍ የሚባል ነገር አለቅም። በትንሽ ነገር አኩርፋለሁ ቶሎ ይሄ በቃ ቶሎ ተዋለሁ። የኔ ባህሪ እንዴ ነው። ልክ እንደ ጀዊ ማለት ነው። ጀዊ በትንሽ ነገር እንትን ይላል አይቆጣም። በቃ ቂም የለም እሱ ጋር ፍርጥ ታርጎ ይነግራል። ቂም የለም እሱ ጋር እናቴ። እኔ ወጣሁኝ እንደ ጀዊ ነው ሀያት የጀግናው እንደ ጁሃር ማለት ነው። እንደ ጁሃር የጀግናው የጁሃር ልጅ ነኝ። እንደ ጁሃር ነው እኔ ወጣሁኝ ገለቶማ። ስለዚህ ይሄ ነው የምላችሁ። እስኪ ለማስገባት ልሞክር እንደ ሰው ቢስሚላህ ባልን ደስ ይለኝ ነበር ግን አያስገባም። ወይስ ኔትወርክ የላችሁም? ለወጣ ነው ሐሳባችሁ ጠይቁ። አሁን ኔትወርክ የለም። የሆነ ሰው ሊገባ ነበር። ሌላ እስኪ ሌላ የሚገባ ሰው ካለ አሁን የሆነ ሰው ሊገባ ነበረ ግን ሊያስገባ አልቻለም። አይ ላቭ ዩ ቱ አልሽ 5000 ከሞላ ያው አልችልም። 5000 ካልሞላ ኢንሻአላህ ካልሆነ ፎሎ እንትን ብሉ። አድ ካልተመለሰላችሁ ፎሎ አለ አይደል እንዴ? ፎሎ የተከፈተ አድ ተመለሰ አልተመለሰ ችግር የለውም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሪኩዌስት ትልካላችሁ ሲደወሉላችሁ አታነሱ። ሬች ኮቲ እንዴት ነበረ በአላ እንደ ኦሮሞኛ ብለም ምን አለበት? አሁን አንዳንዴ የኦሮሞ ልጆች ጥርግርጋችሁ ላውጣችሁ መሰለኝ። አንዳንዴና ኦሮሞኛ አታስተምሩ። የት አገር ልጅ ነሽ? ምን ይላል ከላይ ስሜ ካነበባችሁ የት አገር ልጅ መሆኔን ይታወቃችኋል። በደቡብ ክልል ውስጥ የወለኔ ተወላጅ ነኝ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ነው አሁን እኮ የኦሮሞ ልብስ ለምን ለበሽ ልትሉኝ ነው? የኦሮሞ ልብስ ለምን ለበሽ ልትሉኝ ነው? የታገልልሽ ልትሉኝ ትሄዳለህ? ሰላሚት እንዴት ነሽ? እንዴት ነህ? ደህና ነሽ? አልሐምዱሊላህ። ሰላም ነሽ? ይዛ አንደም የት ነው ያለኸው? ወላሂ የሆነ ቦታ ኒንጃ ቦታ ሎኬሽን አውሮፓ ውስጥ ነው። ላ ቦታው አይደለም የጠየቀው፣ ግን የት ሀገር ነው የምትኖረው ለማለት ነው። ሌላ ነገር አይደለም። የምትኖረው ፈረንሳይ ሀገር ነው። እንጃ ሌላ ደግሞ እዛ ኦሮሚያ ነው። እሺ ታጋልጅ ነው ነገሩ። ብዙ አማርኛ እኛ በጣም ይከብዳል። ኦሮምኛ ትችላለህ? አልችልም። የሚያዳምጡት የኦሮሞ ልጆች ናቸው። አውራ ችግር የለም። አስተላልፍ መልእክት። ኦኬ አከም ጅርተኒ ኢልማን ኦሮሞ አገጅራተኒ ሙጨዮን ኩኒ ጆሌ ኬኛዳ አፋን ኬኛ ወላልትዩ ማሌ ዋይ ቀብሶ ኬኛ ከነ ባይራ ዱበቲ ሙጀጀቤሳ ኤጋ ጆሌን ብራሌ ጅረን ያደ ሳኔ ከነተኒ እንገለታ ብዙ ጓደኞች አለ እነሱ ትንሽ ወሮ እሺ እሺ ያው ችግር የለውም። እንዴት ናችሁ? ሰላም ናችሁ ወይ? አለን አልሐምዱሊላህ። እንዴት ነህ ወንድሜ? አለን እግዚአብሔር ይመስገን። ለሁላችሁም ለአባትና እናት ክብር ይስፋ። ጆኒ ማኛ አሜን። እሺ ምንድነው የምታስፈልገው? በጣም ነው ደስ የሚልሽ። አንቺ በቃ ሁላችንም የወለጋ ልጅ ነኝ። ኦሮሚያ ውስጥ ነው ተወለድን። የሚኖረው አውሮፓ ነው። ዛሬ ደግሞ በኦሮምኛ የሆነ ትንሽ ማስተላለፍ ነው የምፈልገው። ጀዋር መሐመድ በቃ ወልማ ገለቲ ዳምቶት ሲያሳ በገዋ ቀይ ነጋራ ሳምባሴ ጀቹ በርባና ከናን ቦዴ ዶንት ፎርጌት ፎር ሰፋሪ እንላለን። ይመቻቸው። ይኸው ሰላም ነው። እንደዚህ እንዴት ነህ? እንዴት ነሽ? ደህና ነኝ አልሐምዱሊላህ። አመሰግናለሁ። የአባ ገዳ ልጅ እኔም አመሰግናለሁ። ልጋብዝሽ እንደ ገዳ ልብስ ይኸው አለ እኮ ነጠላው አለበስኩት። ያው አሚዝ አለኝ አለኝ ስለሆነ ነው። አዎ የአባ ገዳ ልጅ ነው። በእናትህ አዎ እኔ እኮ ገዳ ነኝ እኮ የቆርቸ ቡዳ ማለት ነው። ይሄ የቡዳ ማለት አልሐምዱሊላህ። ሰላም ሰላም። እንዴት ነህ? ጤና ይስጥልኝ። እንዴት ነሽ? እና ደህና ነኝ አልሐምዱሊላህ። ይቅርታ ግን ሳወራ ትንሽ አማርኛ ስለሚከብደኝ እንደ ትንሽ እንደ ቁምጣ ያጥርብኛል። ገብቶሻል? አዎ ችግር የለም። አውራ እሺ፣ በኦሮምኛ አውራ። ምን ችግር አለው? እና ቁምጣ እናድርግና አውራ በኦሮምኛ። አው አይሻለሁ አልፎ አልፎ ሶሻል ሚዲያ ላይ በጣም አቲ ኦሮሞ ተውሲረቱ ይበናል ቋንቋ ምን አስለምልሻለን? እሺ ችግር የለውም። ሀገር ከገባሁ የአባጫዳ ትምህርት ቤት እገባለሁ። እናቴ ችግር የለውም። እኛ በዛ ነገር ሁሉ ካንቺ ጎን እንቆማለን። አመሰግናለሁ። በጣም ነው የማመሰግነው። እየተማመንባችኋለሁ። ስጦታ አለሽ ያለው ወላሂ ስጦታ አለሽ የተባልሽ ነው። እዚህ አድሬስ ብቻ ነው። በእውነት በጣም ነው። እኔ ስጦታዬ ምንድነው? የፓሪስ ሽቶ ነው ወላሂ። በጣም አዎ ልጁ ይሄው ነው ወላሂ። እስኪ እውነት ነው። እኔ መዋሸት አልፈልግም። አማርኛ አልችልም። ኦሮምኛ የእናቴ ቋንቋ ነው። ግን አረብኛ የሚገርመኝ ማለት ነው። አንቺ አረብኛ ትችላለሽ? አዎ ትችላለሽ። አዎ እችላለሁ። አረብኛ እንፈልግ እሷ ኦሮምኛ እናስረማ አቀጃባ
ይኸውልሽ አንቺ ማለት ነው አዳምጡ እባክሽ ወይ እንጨርሳለን አንድ ሰው ኮብራ ነው ተው እንዳትቀልድ እኔ እውነቴን ነው የምለው ያው እኛ ራሱ እኔ ማለት ነው በውስጥ ማለት ነው ኢሜልና የኔ ስልክ ቁጥር ልክሻለሁና አድሬስ ብቻ ነው ሰው እንዳው አድሬስና ያንቺ አድሬስ ትልካለሽና አንድ ስጦታ አለኝ ለምን ስትልሽ ማለት ነው ከ56 ሚሊዮን ነው አይደለም እኛ ኦሮሞ ቁጥራሱ ነው 55 ነው ሲቆጠር ይበዛል ባከኛ ጋር ዝም ብሎ ነው የሚቆጠር እኛ በቃ በጣም ነው የማመሰግነው ለነሱ ብዬ ላንቺ አድናቆች ብዬ ማለት ነው የፈረንሳይ ሽቶ ነው የምላክልሽ እዛ ያለበት ቦታ አድሬስ ብቻ ነው የምትላክልሽና በአንድ ቀን ነው የምደርስና ምን ሌላ ነገር ማለት አንቺንም እኮ ያው ታመጣላችሁ ከኔ ጋር ካመጣችሁ አማርኛ በቃ እናት ምን አለች መሰለሽ በጣም ስለሚያደንቅሽ ሶሻል ሚዲያ ስለሚከታተልሽ ለሱ የሆነ ስጦታ ላይ አብረሽ ፈልጎ ነው ገብቶሻል እውነቱን ነው የከምር ነው ቀልድ ምናምን አይደል የምር ነው የሚለው አንቺ ለሽ አመሰግናለሁ ያለሽ አድሬስ ምናምን ትልክልሽ በአንድ ቀን ውስጥ ይደርስልሽ ይችላል እሺ አመሰግናለሁ ችግር የለውም ባይሰጠኝ እንኳን እንደሰጠኝ እቆጥራለሁ ደሞ ያንስሻል ደሞ ትንሽ አለ አይደል የማድነቅ ኃይል ነው እንጂ ላንቺ ይችኛው ነገር ምንም አይደለችም ላ እዚህ ጋር አንድ ነገር አለ የስጦታ ትንሽ የለው ገባ ስጦታ ከሆነ ስጦታ ነው ትንሽም ቢሆን ያ ሰው እንትን ብሎ ስለሰጠ ብቻ በጣም አመሰግናለሁ እንደሰጠኝ ነው የምቆጥረው እና ኢንሻአላህ አሁን እኔም ልወጣ ነው በጣም ነው ማመሰግነው በጣም ወላሂ አዚም በጣም ነው ማመሰግነው በጣም ነው ማከብራችሁ አይዞ ቀጥሉ በርቺ ኢንሻአላህ ቀጥይ በቃ ከጎንሽ ነን እኛም በመሰንጀር ምናምን ኢንሻአላህ አንድ ነገር አለ እኛ ማለት ነው እኔ የኦሮሞ ልጆች አንዳንዴ በጣም የማዝንባቸው ነገር አለ እኔ እዚህ ጋር ሚዲያ ላይ ያስወጣኝ ምንድነው የራሴ ብሄር አለ የወለኔ ብዙ የኦሮሞ ልጆች ወይም ደግሞ የኦሮሞ ህዝብ የእንትን የሚጮሃል እኔ ግን ስለ ወለኔ ብቻ አይደለም እንትን የሚለው ግን የናንተ ሚዲያ አንድም ቀን ስለ ወለኔ አያወራም ይሄ ግን ለምንድነው ነው እንድጠይቁልኝ ፈልጋለሁ እና በኦሮሞኛም ቢሆን ለናንተ ሚዲያ ለሚጫወቱት ስለ ወለኔ ለምን እንትን አይሉም አይጫወቱም ስለ ሌላ ብሄር እንትን ይላሉ ስለ ወለኔ ብሄር ግን እንትን ቢሉልኝ ደስ ይለኛል እዚህ ጋር ድምጽ መሆን ምንም ማለት አይደለም ድምጽ ቢሆንልን ደስ ይለኛል ይሄን ብቻ ነው እንትን እንትልኝ ነው ፈልገው ነው ያው እኛ ማለት ነው እናት ትሙት ማለት ነው እኛ ኡራጌ ኢትዮጵያ ውስጥ ያላችሁ ብሔረሰቦች ማለት ነው ዘረኞች ናችሁ ይሉኛል ማን ነው የራሱ ቋንቋን ችሎ የራሱ ሀገሩን ችሎ ሁሉም ነገር ችሎ ማን ነው ዘረኛ እስቲ ማን ነው 3000 አመት ከኛ ጋር ኖሮ እንዴት ነው ሰላም ነው ማለት የማይችል በኡራጌኛም በኦሮሞ ዘረኛ ማን ነው እኛ ዘረኛ ሆዳችን ክፍት ነው ከመታገን አንገታችን ነው የምንል እንጂ አንለቅም አላህ የምናዘራረጅበት ነገር አለ ብዬ አሁን በፈረንጅኛ ስለዚህ እኛ አረብኛ ትንሽ በቃ በኦሮምኛ የሚያዳምጥ አንድ ሰው ማለት ነው አንድ አውሬ ሸልቆ የገባ ያዳምጥ ያለ አለ ማለት ነው ስለሱ ነገር ማለት ነው እኛ በእነሱ ቋንቋ እንባለን እንጋግራለን ሁሉም ነገር እናቀር ግን 3 አመት ከኛ ጋር በልቶ ከኛ ጋር ኖሮ የኛ ቋንቋ እና ያንቺ ቋንቋ የማይችል ያንቺ ዘረኛ ነው ይላል እዛ በሪ ፈርዶ
ሁለተኛ እሱ ይብረድ እኛ ለሱ አሁን መተው ነው። አውሮፓ ነው የሚኖረው የአውሮፓ ቋንቋ የአውሮፓዊ ቋንቋ ባልችል ማለት ነው በልቼ ማደር አልችልም። ግን እኛ ሀገር 3 ዓመት ተሸክመን እዚህ ላይ ተሸክመን እኛ ነው የምናስገባ እኛ ነው የምናስወጣ። አንተ ዘረኛ ነህ። አላህ ይፈርድ እሱማ አላህ ይፍረድ እንዴ። በቃ ደህና ደሩ። እኔም ልወጣ ነው። ደህና ደሩ። በጣም ነው ማመሰግነው። አከብራችኋለሁ። እሺ አውራሽ ነጋምቡሊ ነው ይራዱ ገለቱማ ነጋቲ ቡላ ነጋምቡሊ ነጋቲ ቡላ ወያ ኦኬ ገለቱ ቢታኪ ደህና ደሩ። ኦኬ መልካም አዳር እመኝላችኋለሁ ለሁላችሁም። እሺ በቃ የሀገሬ ልጆች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ባላችሁበት አላህ ይጠብቅልኝ፣ ሰላማችሁ ብዝት ያደርግልኝ፣ ሀገራችን ሰላም ያደርግልን። ሀገራችን ኢትዮጵያ ከክፉ ነገር አላህ ይጠብቅልን። ባላችሁበት ሰላማችሁ ብዝት ይበል። በጣም አመሰግናለሁ ገለቱማ። ሰላም አለይኩም ወራህመቱላሂ ወበረካቱ።